ሶሻል ሚዲያ ላይ መስራት ብዙዎቻችሁ ከባድ ሊመስላችሁ ይችላል። ነገር ግን በጣም ሲምፕል ነገር ነው። በቃ ልክ ስልካችሁን ልክ እንደዚህ አውጥታችሁ ባላችሁበት ቦታ ቁጭ ብላችሁ ስልካችሁን አንስታችሁ ካሜራ ከፍታችሁ ቪዲዮ መስራት ነው። ሌላ ምንም ከእናንተ የሚጠበቅ ነገር የለም። ለምሳሌ ያደሽን አይታችሁታል አይደል? በቃ የተለየ ኮንተንት አትፈልግም። የተለየ ነገር ምንም የምትፈልገው ነገር የለም። ስልኳን ታወጣለች፣ ታነሳለች፣ የሆነ ሀሳቧን ሼር ታደርጋለች፣ ትገልጻለች፣ ኤዲት አድርጋ ፖስት ታደርጋለች። አንዳንዴም ኤዲት ላታደርግም ትችላለች። ፖስት ማድረግ ማስተላለፍ የምትፈልገውን ሀሳብ ካስተላለፈች በቂ ነው። እይታዋ ግን ትንሽ ቆይታ ስትገባ በጣም ብዙ ሺህ እይታዎች፣ ላይኮች፣ ሼሮችን ታገኛላችሁ ማለት ነው። ሶሻል ሚዲያ በጣም ሲምፕል ነገር ነው። ብትሰሩበት ውጤት ሊያመጣላችሁ የሚችል ትልቅ ነገር፣ በጣም ትንሽ ግን ውጤት ሊያመጣላችሁ የሚችል ነገር ነው። ብዙ ጊዜ ቲክቶክ ላይ፣ ዩቲዩብ ላይ፣ ኢንስታግራም ላይ፣ ሌሎችም ፌስቡክን መክፈል ስለጀመረ ማለት ነውና አለቃ ስለሌለው ወይም እንደ ቅጥር ስራ አለቃችን ኮንትሮል ስለማያደርገን ስለማይቆጣጠረን ጠዋት ስንገባ ስለማንፈርም ከሰዓትም ምሳ ሰዓት ላይም ስለማንፈርም ስንወጣም ስለማንፈርም አለቃ ስለሌለው ዝም ብሎ በቃ እንትን ውጤት ያለው አይመስልንም። ግን ኮንትሮል የሚያደርገን መውጣት መግባታችንን የሚቆጣጠር ቢሆን ኖሮ ይሄን የት በደረስን ነበር። ስንት ስራዎችን በሶሻል ሚዲያ ላይ ሰርተን ገንዘብ ጀነሬት አድርገን ነበር ብዬ ሳስብ በጣም ነው የሚገርመኝ። ምክንያቱም አለቃ የላችሁ፣ በዚህ ገባችሁ፣ ለምን በዚህ ሳሰራችሁ፣ ለምን ተኛችሁ፣ ለምን ተነሳችሁ፣ ማንም አይላችሁም። ለሊት 9 ሰዓት ላይ የሆነ ሀሳብ መጥቶላችሁ ተነስታችሁ ስልካችሁን አንስታችሁ የሆነ ቪዲዮ መስራት ትችላላችሁ። ያ ቪዲዮ ለብዙ ሰዎች ጠቃሚ ሆኖ ታገኙታላችሁ። በዛም እናንተ ደስተኛ ትሆናላችሁ። አንደኛ ሰዎችን ትጠቅማላችሁ፣ ሁለተኛ ራሳችሁን ትጠቅማላችሁ። ስለዚህ ሶሻል ሚዲያ ላይ ስሩ ለማለት ነው። አመሰግናለሁ። ሶሻል ሚዲያ ላይ መስራት ብዙዎቻችሁ ከባድ ሊመስላችሁ ይችላል። ነገር ግን በጣም ሲምፕል ነገር ነው። በቃ ልክ ስልካችሁን ልክ እንደዚህ አውጥታችሁ ባላችሁበት ቦታ ቁጭ ብላችሁ ስልካችሁን አንስታችሁ ካሜራ ከፍታችሁ ቪዲዮ መስራት ነው። ሌላ ምንም ከእናንተ የሚጠበቅ ነገር የለም። ለምሳሌ ያደሽን አይታችሁታል አይደል? በቃ የተለየ ኮንተንት አትፈልግም። የተለየ ነገር ምንም የምትፈልገው ነገር የለም። ስልኳን ታወጣለች፣ ታነሳለች፣ የሆነ ሀሳቧን ሼር ታደርጋለች፣ ትገልጻለች፣ ኤዲት አድርጋ ፖስት ታደርጋለች። አንዳንዴም ኤዲት ላታደርግም ትችላለች። ፖስት ማድረግ ማስተላለፍ የምትፈልገውን ሀሳብ ካስተላለፈች በቂ ነው። እይታዋ ግን ትንሽ ቆይታ ስትገባ በጣም ብዙ ሺህ እይታዎች፣ ላይኮች፣ ሼሮችን ታገኛላችሁ ማለት ነው። ሶሻል ሚዲያ በጣም ሲምፕል ነገር ነው። ብትሰሩበት ውጤት ሊያመጣላችሁ የሚችል ትልቅ ነገር፣ በጣም ትንሽ ግን ውጤት ሊያመጣላችሁ የሚችል ነገር ነው። ብዙ ጊዜ ቲክቶክ ላይ፣ ዩቲዩብ ላይ፣ ኢንስታግራም ላይ፣ ሌሎችም ፌስቡክን መክፈል ስለጀመረ ማለት ነውና አለቃ ስለሌለው ወይም እንደ ቅጥር ስራ